የደውል ድምጽ ስትሰሙ መቆም እንዳለባችሁ ታውቃላችሁ? በጸሎት ሰዓት ስታዛጉ ሰይጣን እየፈተናችሁ እንደሆነ ታውቃላችሁ? ቤተክርስቲያን ልትሳለሙ ሄዳችሁ ከቤተ መቅደስ እስከ በሩ ድረስ እስከምትደርሱ የምትሰሩ ስህተት እንዳለ ታውቃላችሁ? ዛሬ በእነዚህ በሶስት ጉዳይ ላይ ማስተምራችሁ ይሆናል። እናንተ ግን ይሄንን ቪዲዮ ለሁሉም አዳርሱልኝ። ሁሉም እንዲማርበት ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ለሁሉም አዳርሱልኝ። በመጀመሪያ ደውል ስትሰሙ መቆም አለባችሁ ያልኩት ደውል የምንደውለው እግዚአብሔርን ለመጥራት ነው። እግዚአብሔርን ስንጠራ ደግሞ ለጸሎት መዘጋጀት አለብንና በመንገድ የምትመጡ ሰዎች የደውል ድምጽ ስትሰሙ መቆም አለባችሁ ማለት ነው። ሁለተኛው በጸሎት ሰዓት ስታዛጉ ይደክማችኋል አይደለ? ለምን መሰላችሁ? ምክንያቱም ሰይጣን እየተፈታተናችሁ ስለሆነ ነው። ስለዚህ ልክ ባዛጋችሁ ሰዓት እጃችሁን አፋችሁ ላይ ታደርጉና አማትባችሁ ወደ ጸሎታችሁ መመለስ ነው ማለት ነው። ሌላው ደግሞ ቤተክርስቲያን ውስጥ ከቤተ መቅደስ እስከ በሩ ድረስ የምንሰራው ስህተት ያልኳችሁ ሁሉ ጊዜም ይሄ ሁላችሁም የማታውቁት ስህተት ነው። ልክ ከቤተክርስቲያን ስትወጡ በሩ ድረስ ከምትደርሱ ድረስ ጀርባችሁን ሰጣችሁ ነው ለቤተክርስቲያን የምትሄዱት። እንደዛ ሳይሆን የሚሆነው ወደ ኋላ በማፈግፈግ ነው መውጣት ያለባችሁ። ምክንያቱም ለቤተክርስቲያን ጀርባችንን መስጠት የለብንም። ዛሬ በዚህ ቪዲዮ እንደተማራችሁበት እርግጠኛ ነኝ። ለሁሉም እንዲዳረስ ሼር አድርጉልኝ። እወዳችኋለሁ። ቻው